ሰላም እንዴት ናችሁ? ማንኛው የስፖርት እቃ እኛ ጋር ስለምታገኙ በመጀመሪያ ይህንን ቪዲዮ እንዳታሳልፍ ሁሉንም ሼር አድርጉት። የስፖርት እቃ ለሚፈልግ ሰው አዳርሱልኝ። ዛሬ ግን የማስታውቀው በመጀመሪያ ኦሪጂናል ማሊያ ነው። አሁን ኦሪጂናል ማሊያ ሁለት አይነት አለ። የድሮ ለምሳሌ የአርሰናል ኦቶ አለ፣ አሪፍ ሳይዝ አላቸው። እንደዛው ደግሞ ሻርፕ አለ የዩናይትድ የድሮ ማለት ነው። አሪፍ ምርጥ ኦሪጂናል አለ። የዘንድሮም ከፈለጋችሁ አሳያችሁ። ይሄ ሁሉ እናንተን ነው የሚጠብቀው። በአንደኛ አለ የሁሉም ክለብ ማለት ነው። አድራሻችን ቱሉ ዲምቱ ገብርኤል ፊት ለፊት እንገኛለን። እንደዚህ የምትመለከቱት ማሊያዎች በሙሉ እናንተን ነው የሚጠብቁት። ሌላም ደግሞ ላሳያችሁ። እነዚህ የምትመለከቱ ሰዓትና ኦሪጂናል ሽቶቹ እናንተን ነው የሚጠብቀው። ስለዚህ እዚህ ሰፈር እንደዚህ አይነት እቃ ይገኛል ብላችሁ የምታስቡ ሰዎች ካላችሁ አለ እቃው እዚህ ነው ያለ ነውና ይሁት። ሌሎች ደግሞ እንደነዚህ አይነት ሻማ ጃኬቶች፣ ቁምጣዎች፣ ቲሸርቶች በሙሉ እዚህ ይገኛሉ። ሌላም ከፈለጋችሁ ቱታዎች፣ ኦሪጂናል ካልሲና ፓንቲዎች መገረም ነው። ይሄ ስፖርት ቤት ይገኛል የሚል ሰው አለ። ይሄ ኦሪጂናል ዛሬ ካኘክ በወሩ ነው ሽታው ካፌ የሚጠፋው። ይሄንን ፓንት ካረክ ማለት ከተቀመጥክበት አትነሳም። ሶፋ በዩ በቃ ማለት ምቾቱ ደስ የሚል ነው። ስለዚህ ይሄን ይመስላል ኦሪጂናል ማሊያ እና እነዚህን ያስተዋወቁትን እቃ የምትፈልጉ ሰው ካላችሁ ግን ስልካችን ባውላለ ደውሉልን። ሌላም አድራሻ ደግሜ ልንገራችሁ። ቱሉ ዲምቱ ዓለም ባንክ ገብርኤል ቤተክርስቲያን ፊት ለፊት እንገኛለን። ተጨማሪ አድራሻ ከፈለጋችሁ ቃሊቲ አለን፣ ሳሪስ አለን፣ ቤተል አለን፣ ግራር አለን። በየአካባቢ ያላችሁ ሰዎች መደወል ነው። ቦታውን ደግሜ ላስታውቃችሁ ይችላሉ። ይሄን ቪዲዮ ግን ሁላችሁም አንዳንዴ እንኳን ቢሆን እኔ አላበዛባችሁም፣ አንዳንዴ እንኳን ቢሆን ሼር አድርጉልኝ። አመሰግናለሁ። ሌላ ደግሞ ዩቲዩብ ላይም አለን፣ ሰብስክራይብ አድርጉን። አመሰግናለሁ። ቻው